ይመቾ፣ ኃይል የሚያድሱ ይመቾ፣ የራሳቸው አውቶሪቲ ለብሰው የሚንቀሳቀሱ ይመቾ። በተሰጠን ስልጣን ዛሬ እንመታቸዋለን። ከከፍታቸው ላይ ይፈትፈቱ። አናታቸው ይመታ። የጥልቁ ምክራቸው ይፍረስ። ሎማሪያና አሳረካዲ አላብሬሻ ሄንዶ ባሪያሴ በቅዱሳን ዙሪያ ላይ በኑሯቸው ላይ በጤናቸው ላይ በአገልግሎታቸው ላይ በስኬታቸው ላይ የሚዘምቱና የሚመላለሱ ዛሬ እናፈርሳቸዋለን። እግዚአብሔር ይነሳ። ጠላቶቻችን ይበተኑ። እንበትናቸዋለን። የሚያሰኙ ይበተኑ። የሚያደክሙ ይበተኑ። የሚያስለቅሱን ይበተኑ። የሚያራቆቱን ይበተኑ። ኃይላቸው ይሁላችሁ። ነፃ የወጣ ሰው ሲነፃ ወጥቻለሁ ብትሉ ሰዎች ስጋ ብቻ አይደለም ነፃ የሚያወጣው አይምሮአችን፣ ልባችን፣ መንፈሳችን ነፃ ከወጣ ኢየሱስ ጌታ ነው። ሃሌሉያ። ጠላቶቻችን እናያቸዋለን፣ እንመታቸዋለን። እናያቸዋለን፣ እንዘራቸዋለን። እናያቸዋለን፣ እንቀድማቸዋለን። አይምሮ ነፃ የወጣ ሰው፣ መንፈሱ ነፃ የወጣ ሰው፣ ስጋው ነፃ የወጣ ሰው የጠላትን አናት ዛሬ ይመታል። በእስራት አይኖርም፣ ዛሬ ይዘረዋል። በድካም አይኖርም፣ ዛሬ ይቀጠቅጠዋል። በድንዛዜ አይመላለስም፣ ዛሬ ያሸንፈዋል። ዛሬ ጠላት ይመታል። ጠላት ይመታል። ወረኛው ይመታል። አሳዳጅ ይመታል። አንከራታች ይመታል። አይምሮን የያዘ ዛሬ መታ ነው። መንፈስ የያዘው ዛሬ መታ ነው። ስጋን የያዘውን ያሰረን መታ ነው። እውቀታችንን ያደበዘዘን መታ ነው። ጸጋችንን የሸፈነን መታ ነው። ኃይሉ ዛሬ ይመታ። ሁላን ያለ አጀሪያ የጥንቁልና መናፍስቶች፣ የደጋሚ መናፍስቶች በኢየሱስ ክርስቶስ ስም ስልጣን ከጫፍ እስከ ጫፍ የራሱን ቼን የዘረጋ የጠላትን ኔትወርክ ዛሬ ፓወሩን እንመታለን። ፓወሩን እንመታለን። ፓወሩን እንመታለን። ካንተ ላይ ዛሬ ይመታ። ከኑሮ ላይ ዛሬ ይመታ። ከዘመኒ ላይ ዛሬ ይመታ። ከህይወቲ ላይ ዛሬ ይመታ። ከኢኮኖሚ ላይ ዛሬ ይመታ። ከጥሪ ከክዳኔ ላይ ይመታ። ከቤት ላይ ይመታ። ጌታ ሆይ ይህን ህዝብ እንድታነቃ ጸልያለሁ። አይኖቻቸውን እንድታበራ ጸልያለሁ። ግን ሰው ሙታን እንዴት ይነሳሉ፣ በምንስ አይነት አካል ይመጣሉ የሚል ይኖር ይሆናል። አንተ ሞኝ፣ አንተ የምትሰራው ካልሞተ ሕያው አይሆንም። የምትሰራው ስንዴ ቢሆን ከሌላም አይነት የአንዱ ቢሆን ቅንጣት ብቻ ነው እንጂ የምትሰራው የሚሆነውን አካል አይደለም። ቁጥር 38 እግዚአብሔር ግን እንደወደደ አካልን ይሰጠዋል፣ ከዘሮቹም ለእያንዳንዱ የገዛ አካሉን ይሰጠዋል። ምኑን ይሰጣል? የገዛ አካሉን። የማንን አካል ነው የሚሰጠው እግዚአብሔር? የገዛ አካል። የስንዴ አካል ነው። እንግዲያውስ የተፈጠረ ፍጥረት ሁሉ ላይ የእግዚአብሔር አካል አለበት ማለት ነው። ኢየሱስ ያድናል ካለ በኋላ ስጋ ሁሉ አንድ አይደለም፣ የሰው ስጋ ግን አንድ ነው። የእንስሳ ስጋ ሌላ ነው፣ የወፎቹም ስጋ ሌላ ነው፣ የአሳም ስጋ ሌላ ነው። ደግሞም ሰማያዊ አካል አለ ይላል። ደግሞ ምን አለው? ሰማያዊ አካል አለ፣ ምድራዊ አካል አለ። ነገር ግን የሰማያዊ አካል ክብር ልዩ ነው፣ የምድራዊ አካል ክብር ልዩ ነው። የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብትም ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ክብር ኮከብ ይለያልና። የሙታን ትንሣኤ ደግሞ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁም ደግሞ ፊተኛ ሰው አዳም ሕያው ነፍስ ሆኖ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ተመልከቱ፣ አዳም ሕያው ነፍስ አለው። ኢየሱስ ግን ሕይወትን የሚሰጥ ምንድነው? መንፈስ ነው። ይህ ካለ በኋላ ነገር ግን አስቀድሞ ፍጥረታዊም ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። አስቀድሞ ምንድነው? ፍጥረታዊ ነው። ቀጥሎ ምንድነው? መንፈሳዊ ነው። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታዊያን የሆኑ ደግሞ እንዲሁ ናቸው።
ሰማያዊ እንደሆነ ሰማያዊ የሆኑትም ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበሰ የሰማያዊ መልክ ደግሞ እንለብሳለን። ነገር ግን ወንድሞች ሆይ ይህን እላለሁ፣ ሥጋና ደም የእግዚአብሔርን መንግሥት ሊወርስ አይችልም። የሚበሰብሰው የማይበሰብሰውን አይወርስም። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን እናንቀላፋለን፣ ሁላችን አናንቀላፍም። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆኖ ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋል። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሊለብስ ስለብስ፣ ይህ የሚሞተው የማይሞተውን ስለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈ ቃል ይፈጸማል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መነሳት የት አለ? የሞት መውጊያ ኃጢአት ነው። የኃጢአት ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ደግሞ መነሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን ይልና 58ኛ ቁጥር ላይ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁ የጌታን ሥራ ሁል ጊዜ የሚበዛላችሁ ሁኑ ይላል። ኢየሱስ ጌታ ነው። እንግዲያውስ ትልቁ ዛሬ ክብር በምድር ላይ፣ ክብር በመንፈሳዊ ዓለም ላይ፣ ክብር በሥጋዊ ዓለም ላይ ሁለት አይነት ክብሮች ላይ ትኩረት እናደርጋለን እና እዚህ ጋር የምናገረው ሰው በምድር ላይ ሲኖር ሥጋ የለበሰ ሰው ነው። ከእግዚአብሔር በኩል የመዳንን ሕይወት የተቀበለ ከፍጥረታዊነት ወደ መንፈሳዊነት የተቀየረ ሰው ነው። ቅድም ሰምታችኋል። የፀሐይ ክብር አንድ ናት፣ የጨረቃም ክብር ሌላ ናትና። ስለዚህ እኛ የሚሞት ማንነት የለበሰን የማይሞተውን የእግዚአብሔርን መንፈስ ወይም ዘላለማዊ ሕይወት ለመልበስ የተዘጋጀን ሰዎች ነን። ለዚህ የተጠራን ለዚህ የተመረጠን ሰዎች ነን። ስለዚህ ያንተ ክብር በምድር ላይ ስትኖር፣ ያንቺ ክብር በምድር ላይ ስትኖር፣ የኔና የእኛ ክብር በምድር ላይ ሥጋ ለብሰን ስንኖር ያ ክብር እንዴት የእኛን መውረስ እንችላለን? እንዴት ያ ክብር የእሱ ክብር የኔ ሊሆን አይችልም፣ የኔ ክብር ያንተ ሊሆን አይችልም። ክብሩ ይለያል። የከዋክብት ክብር፣ የጨረቃ ክብር፣ የፀሐይ ክብር ነው። የዓሣ የአዕዋፋትና እንዲሁም የተለያዩ የፍጥረታት ክብር አለው፣ አካል አለው። ኢየሱስ ጌታ ነው። አሁን ስለዚህ የኔና ያንተን ክብር ልዩ የሚያደርገው ምንድን ነው ብለን ስናይ የትንሣኤ መንፈስ ነው። ኢየሱስ ጌታ ነው። ያ ሕያው ነፍስ ሆነ፣ ይሄ ደግሞ ሕይወትን የሚሰጥ መንፈስ ሆነ። ስለዚህ አንተ ምን መሆን አለብህ? ክብር ለመልበስ ወደ ምድርቱ ላይ በምትኖርበት ዘመን ላይ በምድር ላይ ክብር ለመልበስ አንተ መንፈሳዊ ሕይወት መልበስ አለብህ። መንፈሳዊ ሕይወት መልበስ አለብህ። መንፈሳዊ ሕይወት ካለበስ ክብር ባንተ አይገለጥም። ዘጸአት መጽሐፍ ላይ እግዚአብሔር ሰው ሙሴ እግዚአብሔርን መንገድና ክብር ነው የጠየቀው። መንገድና ክብር ከእግዚአብሔር ካልሆነ፣ መንገድና ክብር በእግዚአብሔር ካልሆነ ያንተ ጥረት የሚያመጣቸው ነገሮች ሁሉ ሁለት ነገር ብቻ ናቸው። አንደኛ በምድር ላይ ሰርተ የምታገኛቸው ሀብት የሚባሉ ቁሳዊ ነገሮች ሊሆኑ ይችላሉ እንጂ ክብር ሊሆኑ አይችሉም። ሀብት ለማግኘትም ምን ያስፈልጋል? ምንድን ነው? እዚህ መጨረሻው ላይ በጣም ድፍ ቃል ይናገራልና ለሀብትም ካንተ የሚያስፈልገው በመንፈሳዊ ክብር ለአንተ የሚያስፈልገው ነገሮች አሉ። ወዳጄ ክብር ትፈልጋለህ? ያንተ ክብር ጋር ለመገናኘት፣ ያንተ ክብር ለመውረስ፣ ያንተ ክብር ጋር ለመታየት፣ ያንተ ክብር ጋር ለመገለጥ አንተ ይህ በሚሞተው ሥጋ ላይ የእግዚአብሔር ክብር እንዲገለጥ ከፈለግ ዕለት ዕለት መሞት አለብህ። ዕለት ዕለት መሞት አለብህ። ዕለት ዕለት ስትሞት ዕለት ዕለት የእግዚአብሔር ክብር ባንተ ላይ ይገለጣል። ካልሞትክ ሰይጣን ጉድለትን ያመጣል። ሥጋ ጉድለትን ያመጣል። ሰይጣን ይሄ የለም ይላል፣ ሥጋም ይሄ የለም ይላል። ሁለቱ አንድ አይነት ነገሮችን ያመጣሉ። ሰይጣንና ሥጋ ሁለቱ በምድር ላይ እንድንቀር ስለምንፈልግ የምድርን ኑሮ ወይም ኖረን ሳንፈልግ እንድንሞት ስለሚፈልጉ ከዚህ ክብር ጋር እንዳንገናኝ ስለሚፈልጉ ሁል ጊዜ በጉድለታችን ዙሪያ ነው የሚያውጠነጥኑት። እኔ ጋር ናችሁ። ስለዚህ ዛሬ አንተ፣ አንቺ፣ እኔ ወደ እግዚአብሔር ክብር ውስጥ ለመግባት መሞት አለብን። ስንዴ
አካል አለው። ከማን? ከእግዚአብሔር የሚቀበለው። ያን አካል ለመልበስ ምን መሆን አለበት? መበስበስ አለበት። አንድ ተዘርቶ ብዙ ያፈራል። የተዘራው አንድ ፍሬ ነው፣ የሚያፈራው ብዙ ነው። ያልሞተ ማንነት ብዙ ፍሬ ማፍራት አይችልም። ያልሞተ ማንነት የሚያልፍ ነገር ላይ ነው ትኩረት የሚያደርገው፣ በሚጠፋው ነገር ላይ ነው ትኩረት የሚያደርገው። ሌላውን ማርካት፣ ሌላውን ማሳረፍ፣ ሌላውን ማጥገብ፣ ለሌላው መትረፍ አይችልም። ያልሞተ ማንነት ሌላውን ማሳረፍ፣ ሌላውን መሸከም አይችልም። ያልሞተ ማንነት ለሌላው አይቋደስም፣ አይቆረስም። ያልሞተ ማንነት የእግዚአብሔር ክብር በሱ ላይ አይገለጥም። ስለዚህ ወደ ክብር ለመግባት መሞት ያስፈልጋል። ሃሌሉያ። መሞት የሚባለው ነገር ያመናል። አንዳንድ ሰዎች እኔ ምድር ላይ አልፎልኝ እንዲሁም በሰማይ ላይ የፈለገ ሆነና የምትሉ ሰዎች ልትኖሩ ትችላላችሁ። ለሰማይ የተመረጠ ሰው በምድር ላይ የፈለገው ቢሆን አያልፍለትም። ለሰማይ የተጠራ ሰው ቢወራጭ እንኳን በምድር ላይ ምንም አይሳካለትም። በምድር ላይ የሰማይ ማንነትን ስለብስ የሰማይ ኑሮ ሲጀምር፣ የሰማይ እንቅስቃሴ ሲንቀሳቀስ፣ የሰማይ ሩጫ በለው ሲጀምር የምድርን በረከትና ክብር በላዩ ላይ ይመጣል። ሃሌሉያ ሃሌሉያ በሉት። አያችሁ እዚህ ጋር ትልቅ ጳውሎስ ላይ የተናገረው ደስ የሚል ቃል አለ። እንዲህ ይላል 50ኛው ቁጥር ላይ ነገር ግን ወንድሞች ሆይ ይህን ይላለሁ፣ ሥጋና ደም የእግዚአብሔርን መንግሥት ሊወርስ አይችልም። የሚበሰብሰው የማይበሰብሰው ምን አያደርግም? አይወርስም። የሚበሰብሰው ክብር ጊዜያዊ ነው፣ ሳምንታዊ ነው፣ ወራዊ ነው። አንዳንድ ትላልቅ የተባሉ ሰዎች ድሮ የምናውቃቸው ሰዎች ዛሬ ኦና የሆነባቸው ቤቶች አሉ። ስሮቻቸው ግማሹ እብድ ነው፣ ግማሹ ሀገር ለቆ ጠፍቷል፣ ግማሹ የለም። ምንድን ነው ስል እነሱ በምድራዊ ነገር ላይ ፎከስ ያደረጉ መንፈሳዊ ነገር ላይ ተቀድመዋል። ስለዚህ ለሌላ ተርፎ ስለተሰጡ ቤታቸው ላይ፣ ኑሯቸው ላይ፣ ስራቸው ላይ ክሳራ ደርሷል። ስለዚህ ምን ሆኗል? ተሰዷል። ምን ሆኗል? ነገሮቻቸው ከእጃቸው ተቀምጧል። ምን ሆኗል? ባዶ ቀርቷል። ምን ሆኗል? አላለፈላቸው። ምን ሆኗል? ሕይወታቸው በመሰቃቀል ውስጥ ነው ያለው። አንተ ግን ወደ ክብር ስትቀየር ሥጋን ትገላለህ፣ መንፈስን ትለብሳለህ። በምድር ላይ እንዴት ይቻላል? ቅድም ብያለሁ። ለአራት ነገሮች ታማኝ መሆን አለብን ብያለሁ። ለእግዚአብሔር፣ ለራሳቸው፣ ለቤተክርስቲያንና ለሀገር ሕግ ታማኝ መሆን ስትጀምር ይበልጣል። ቤተክርስቲያንም ይፈልጋል፣ ቤትም ይፈልጋል፣ መንግስትም ይፈልጋል፣ እግዚአብሔር አንተን ይፈልጋል። ለዛ ለመኖር ስትፈልግ አንተ ልትጎዳ ትችላለህ፣ ግን አትጎዳም። ክብር ትለብሳለህ። ሃሌሉያ። ምን አይነት ክብር? በሰው ስም የሚታይ ክብር፣ በምድር ሕግ ላይ የሚታይ ክብር፣ በቤተክርስቲያን ስርዓት ላይ የሚታይ ክብር፣ በራሲ ኑሮ ላይ የሚታይ ክብር። እስቲ አንዴ ክብር በለውስ። በእምነታቸው ድል ነሱ ይላል። በእምናቸው ድል ነሱ። ስደት ሳይኖራቸው ነው። ሰልፍ ሳይኖራቸው ነው። ድህነት ሳይኖራቸው ነው። ወደረኛ አሳራሽ ሳይኖራቸው ነው። ግን በእምነታቸው ምን ሆኑ? ድል ነሱ። ከቤት ይበልጣል። ክብር ሰማይ ያስከፍታል። ክብር ባህር ያስከፍታል። ክብር ኢየሱስ ጌታ ነው። የነገሥታትን ቤት እንድትገባ ለአንተ ደጆቹን ያስከፍታል። ክብር ተሰምነትና ተቀባይነት እንዲኖር ያደርጋል። ክብር እንድትፈራ ሰዎች እንዲንቀጠቀጡልህ ያደርጋል። የእግዚአብሔር ክብር ከገንዘብ ይበልጣል። ሃሌሉያ። እሱ ክብር በለውስ። ለምንድን ነው ሙሴ ክብር የጠየቀው? ለምንድን ነው ሙሴ መንገዱን የጠየቀው? ሙሴ የጠየቀው መንገድ በዘዳግም መጽሐፍ ላይ ሲናገር የተገለጠው ለእኛና ለልጆቻችን ነው ካለ በኋላ ምስጢሩ ግን ለአምላካችን ለእግዚአብሔር ነው የተባለ ምስጢር የሆነ ሙሴ እባክህ መንገድን አሳይ ብሎ ሲለምን ሲጸልይ የቆየው መንገድ ኢየሱስ ሆኖ መጣና ለእኛ ታልፎ ተሰጠ። ሙሴ ለብዙ ዘመናት ሆኖ ጸልዮ አላገኘም። 40 ቀን 40 ሌሊት ጸልዮ መንገድ አሳይ ተብሎ መንገዱን ሳይሆን ክብሩን ይዞ ነው የወጣው። ከኔ ጋር ናችሁ? ይሄ ክብር ምን የሚያደርግ ነው? ሙሴ ባህር እንዲከፈል ያደረገው ያ ክብር ነው። ሙሴ መና እንዲመገብ ያደረገው ያ ክብር ነው። ሙሴ በእግዚአብሔር ዘንድ እውቅና እንዲያገኝ ያደረገው ያ ክብር ነው። ያ ክብር ነው።
ያ ክብር ነው። ከንጉሥ ቤት የልጅ ልጅ ተብሎ ከሚኖርበት አሳዶ አውጥቶ በዮቶሮ ቤት ለብዙ ዘመናት ባሪያ አድርጎ ያስገዛው ያ ክብር ነው። ያ ክብር ወደ ታች ይጥላል፣ ያ ክብር ወደ ላይ ያነሳል። ያ ክብር ያስጥላል፣ ያ ክብር ያነሳል። ያ ክብር ያቃልላል፣ ያ ክብር ያዋርዳል። ያ ክብር ያስገፋል፣ ያ ክብር ከፍ ከፍ ያደርጋል። ስለዚህ አማኝ ከሆናችሁ እውነተኛ ወንጌል ስሙ፣ እውነተኛ ሰባኪዎችን ፈልጉ። መንገዱን ካላወቅ አትከብርም፣ አትባረክም፣ ለውጥ አይኖርም። መንገዱን ካላወቅ ዝም ብለህ ትዘላለህ፣ ትጨፍራለህ፣ አትጎበኝም። መንገዱ የእግዚአብሔር ቃል ነው። መንገዱ ኢየሱስ ነው። የክብር ምንጭ እሱ ነው። የቤተክርስቲያን ራስ እሱ ነው። የቤተክርስቲያን መሪ እሱ ነው። ኢየሱስ የተባለ መንገድ የሆነ የሰው ሕይወት የሚለውጥ የሰው ፍጻሜ የሚያሳምር ሞትን ሰብሮና የሞትን ጭዋን ደብቶ ድል አድርጎ የተነሳ በአብ ቀኝ የተቀመጠ እሱ ኢየሱስ ነው። መሰረት የሌለ ሕይወት ወደ ክብር አይገባም። መሰረት የሌለ ሕይወት ወደ ከፍታ አይወጣም። እዚህ ወደ ክብር ሙሴ በክብር መርቶ ለኢያሱ አስረከበ። ኢያሱ ደግሞ ከ31 ነገሥታት ጋር ተዋግቶ ወደ ገልገላ ደረሰ። ገልገላ ሲደርስ ግን እግዚአብሔር አይገቡም ማለት አይገቡም፣ አይወርሱም፣ አይደርሱም ማለት ምንድነው ስል ይቀረጹ ሸለፈት አላቸዋል። ወደ እግዚአብሔር ሀሳቡ ስትገባ ዘልቀህ ግባ። ተነክረ እዛው ሰጥመ እዛው ተሰርተ እዛው መልክ ተቀይሮ እዛው ውበት ወጥቶ እዛ ክብር ለብሰ የእግዚአብሔር ልጅ ኢየሱስን እያሳየ እያበራይ ትወጣለህ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ አንድ ስብከት ሰበከ። የተጠሩት ብዙዎች ናቸው አለ። የተመረጡት ግን ስንቶች ናቸው? ጥቂቶች ናቸው። ልንገራቸው። ቅድም ስለ ስንዴዋ ስንዴዋ የራሷን አካል ትለብሳለች አለ። አያችሁ? ስለ ምኗ ትለብሳለች? የራሷን አካል ይላል። እንዲህ ይላል። የሙታን ትንሣኤ ደግሞ እንዲህ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁም ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው ግን ኢየሱስ ጌታ ነው። ሕይወትን የሚሰጥ መንፈስ አለ። ሕይወት ሳትኖር ኢየሱስን መምሰል እችል። ያው ጴጥሮስ የተባለ ሰው 30 ምናምን አንድ ክፍል ቤት ያለ ሰው ነው። ከመርከቦቹ ውጭ አሳ አጥማጅ ነው። ብዙ ቤት አለ። ጥሩ ስመጣ መርከቡን ወይም ታንኳንም ጥሎ ወጣ፣ ፔትሩን ጥሎ ወጣ። ሐዋርያው ጳውሎስ ግን ድንኳን ሰፊ ነው። ድንኳን እየሰፋ ባለጸጋ ነው፣ ሀብት አለው። ወንጌልን ለመስራት ሲነሳ የሰው እጅ ላለማየት ለሰው ሸክም ካለመሆን የተነሳ ምን እያደረገ ነው? ድንኳን እየሰፋ ይሰራል። ስራን ሳትንቅ ስራ ወደ በረከት ለመድረስ። ኢየሱስ ጌታ ነው። ድረስ ይላል። ዝም ብለህ ከተማ ትዙር። ነግድ ይላል። ነግድ በትክክል እግዚአብሔር ይባርካል። አንተ ብርቱ ስትሆን የምትባረከው። አግባ የምልበት ጊዜ ገንዘብ የለም ብለህ አትዘኛ። አግባ። አግብተህ ነው ፍሬያማ የምትሆነው። አግብተሽ ነው ስኬታማ የምትሆነው። የክብር መንፈስ መልበስ ትችላለህ። በምን? በእግዚአብሔር ሕግ ቆመ፣ በእግዚአብሔር ቃል ኖረ፣ በእግዚአብሔር ፍቃድ ተመላለሰ። በእግዚአብሔር መንፈስ ውስጥ ያለው ሀሳቡን አዳምጠ ክብሩ ባንተ ላይ ይገለጣል። ወደ በረከት ግን ለመድረስ ይሄ ክብር በረከት የሚስብ ሳይሆን ይሄ ክብር ወደ እግዚአብሔር መንግስት የሚያፈልስ ነው። አይምሮ ላይ ያለው እውቀትን ወደ ስራ ገለጠው። እግዚአብሔር ውሸትን አይቀበልም፣ ዝሙትን አይቀበልም፣ ዝርፊያን አይቀበልም፣ ቅማን አይቀበልም። እግዚአብሔር ሀብትን አይቀበልም። ስራ የሚሰራው ሰው ጌታ ይባርካል። ከኔ ጋር ናችሁ? ማንም ሰው ድሃ እንዲሆን አይፈልግም። ስራ ፈቶችና ፍሬ ቢሶች አገልጋይ አትስራ ያለ ይከልል። መጽሐፍ ቅዱስ ላይ ጳውሎስ ከሰራ ይኸውላችሁ ሰብሮ ከወጡት ሁለት ሰዎች ናቸው። አንደኛው ማን ነው? ኤልሳ ነው። ሁለተኛው ማን ነው? ጳውሎስ ነው። ጳውሎስ እንደውም እየሰራ ነው። ጴጥሮስ ነው። አንደኛው ማን ነው? ኤልሳ 12 ማን ካለው አንዱን አረደ።
ማዶ 11ዱን ጥሎ ሰብሮ ወጣ ይላል። እንዲሁም 31 ክፍል ቤትና በመቀጠል ደግሞ ያለው ታንኳዎቹንም ሁሉ ጥሎ ተከተለው ማን ነው? ጴጥሮስ ነው። ሌላው ግን ስራ አለው። ስራ መስራት ወሳኝ ነው። ስራ ሳትንቅ ስራ። ተባርከ ለዘሬ በረከት ይሆናል። ተባርከ ለቤተሰብ በረከት ይሆናል። ተባርከ ለአገር በረከት ይሆናል። ተባርከ ለጎረቤት በረከት ይሆናል። አገልጋይ እየሰራ ማገልገል ይችላል። አዎ እኔ ሸክም የሆናችሁ ይገባ ነበረ፣ ግን ለማንም ሸክም ላለመሆን እየሰራው አለ ጳውሎስ። አንተ በስራ የምታገኘው ክብር ሰፈር ላይ ያስከብራል፣ ነገስታት ላይ ያስከብራል። በስራ የምታገኘው በረከት እንዲሁም በቤተሰቦች መካከል ምን ያደርጋል? አንተ ኢየሱስ ኢየሱስ እያልክ ምን አለ የተባልንበት ጊዜ አለ። ምን አለ ኢየሱስ ኢየሱስ ብለህ ያልተለወጥክም አልተባረክም። አንተ እግዚአብሔር ቤት ላይ ስራን ያስተምራል። አዎ ያስተምራል። እኛ ፓስተሮች ፓስተራል ትምህርት ስንማር ሴቶች መኪናቸው ላይ ጎመን ይዘው ይመጣሉ፣ ይሸጣሉ። ፓስተሮች ናቸው። እርሻቸው ላይ ዘር በቆሎ ይሸጥ አድርሰው ያመጣሉ። ቤታቸው ላይ ዶሮ አርብተው ያመጣሉ። እንዲሁም ከተለያየ አቅጣጫ ያመጣሉ። ሽጦ ለባሎቻቸው መኪና ይገዛሉ። ባሎቻቸው ከሱ ወደኋላ አይቀርም። ስለዚህ አገልጋይ ተብለን ድፈን ብለን አንኖርም። አገልጋይ ተብለን ሰርተን እንኖራለን። አሜን በል። እግዚአብሔር ከከለከለ አትገደድ። እግዚአብሔር ከከለከለ ማንም እጁን አይችልም። አጠገብ ያለው ሰው እግዚአብሔር ላንተም መልአክ ሰጥቷል በሉት። የሚጠብቁ አሉ በሉት። መንገድን የሚያዘጋጁ አሉ በሉት። የሰው መልአክ አይደለም ካንተ ጋር የሚሆኑ እግዚአብሔር ላንተ በሉት የሰጡ በሉት ቅዱሳን መላእክቶች በሉት አሉ በሉት። ሃሌሉያ። ለእያንዳንዳችን መልአክ አለ። የማንም መልአክ ለማንም አንሰጥም። አንተ ታገለግላለህ። ትልቁ የተሰጠን ይሄ ቃል ነው። መገለጥ ቃል ውስጥ አለ፣ ትንቢት ቃል ውስጥ አለ፣ ትምህርት ቃል ውስጥ አለ፣ ጥበብ ቃል ውስጥ አለ፣ እውቀት ቃል ውስጥ አለ፣ ፈውስ ቃል ውስጥ አለ፣ ታምራት ቃል ውስጥ አለ። ቃሉን እየሰበክ ታምራት ይመጣል። ቃሉን እየሰበክ እዚህ ሽባ ካለ ሊተረተር ይችላል። ቃሉን እየሰበክ እዚህ ዕውር ሊበራ ይችላል። ቃሉን እየሰበክ የሞታ ይነሳል። ከኔ ጋር ናቸው። ግን ቃሉ አትስራ አይልም። ስራ። ተባረካለህ። አይብሮን አሳምረህ ውጣ። ነግድ። አይብሮን አሳምረህ ውጣ። እረስ። አይብሮን አሳምረህ ውጣ። ተሰማር። ታምነህ ተሰማር። በምድር ላይ ተቀመጥ ነው የተባልከው። ምን ሆነ? ታምነህ። ስለዚህ በምድሪቱ ርዝመቱና ስፋቱ ላይ ሂድበት ነው ያለው። ይህ ሰውየው በብር ተባረከ፣ በሌሎች ተባረከ፣ በግመሎች ተባረከ፣ በወርቅ ተባረከ። መጨረሻ ላይ ከእሱ አልፎ ለዘሮቹ የሚተላለፍ እንዲሁም ወደ እኛ የሚተላለፍ የበረከት ኪዳን ነው እግዚአብሔር ሰጠው። እየሰራ እግዚአብሔርን አታገልግል። የለም አገልግል። ታገለግላለህ። ያው በድካም ታገለግላለህ። በድካም ትዘራለህ፣ በብርታት ታጭዳለህ። ሃሌሉያ። በውርደት ትዘራለህ፣ በክብር ታጭዳለህ። በሞት ትዘራለህ፣ በመበስበስ ትዘራለህ፣ በትንሣኤ ታጭዳለህ። ለዚህ የሰራ አገልጋይ የሰራ አማኝ አይብሮን ነው ጌታ የሚፈውሰው። አይብሮን ነው። ክብር በሉት እለብሳለሁ፣ ክብር በሉት ይወርሳለሁ፣ ከክብር ጋር በሉት ይኖራለሁ በሉት። ሃሌሉያ። የእግዚአብሔር ክብር ሁሉ አቀፍ ነው። ግን የእግዚአብሔር ክብር የሚወሰድ አይደለም፣ የሚተን አይደለም፣ የሚቀለበስ አይደለም። የእግዚአብሔር ክብር ዘላለማዊ ክብር ነው። አያችሁ፣ የእግዚአብሔር ክብር እነ ኤልያስን ነጠቃቸው፣ ወሰደ ወደ ኢየሱስ ክርስቶስ። እናንተ እያያችሁ የሄደ እሱ እናንተ እያያችሁ ደግሞ በክብር ይመለሳል። ከኔ ጋር ናቸው። ኢየሱስ እኮ አብሮ እየባረካቸው ሄደ። ኢየሱስ ምን አይነት ሰው ነው ታውቃላችሁ? ኢየሱስ በስራ ብርቱ በስራ ትጉና ብርቱ ሰው ወይም ነቢይ ነበር ይላል መጽሐፍ ቅዱስ ላይ። ኢየሱስ እየሰራ ነው። አዎ ከነ ዮሴፍ ጋር አባቱ ጋር ረዳት አናጺ ነበር። ሰርቷል በሚገባ በምድር ላይ 30 ዓመት የአባቱን ቤት አስተዳድሮ ሰርቷል። አንተ ለመለወጥ መስራት አለብን። የምተኛ ሰው ዲያውሎ ያድህኛል። ከዛራ ከስሮ ያከስራል። የማይሰራ ሰው ወደ ችግር ራሱንም ቤቱንም ቤተክርስቲያንም ይዞ ይገባል። የሚሰራ ሰው ግን ይዞ ይወጣል። አሜን ሃሌሉያ። ዛሬ ክብርን ለመልበስ መሞት አለብን።
መሞት አለብህ። ለዚህ ነው የፀሐይ ክብር አንድ ነው፣ የጨረቃ ክብር ሌላ ነው፣ የከዋክብት ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይለያልና። ስለዚህ ዛሬ አንድ ነገር ልናገራችሁ። ክብር ልዩ ነውና ለዛ ክብር ራስን አዘጋጅ። ለዛ ክብር ራስን አሰናዳ። ለዛ ክብር ራስን ሁሉ ጊዜ ትጋ። ያን ክብር በሕይወት ላይ ፈልግ። ያን ክብር በአገልግሎት ላይ ፈልግ። ያን ክብር በቢዝነስ ላይ ፈልግ። ያን ክብር በቤተሰቦች መካከል ፈልግ። የዮሴፍ ክብርና የሮቤል ክብር አንድ አይደለም። የዮሴፍ ክብር ታናሹን ታላቅ የሚያደርግ ክብር በማን ላይ ነው ያለው? በዮሴፍ ላይ ነው ያለው። ወዳጄ እግዚአብሔር ክብር አይተዋል። እግዚአብሔር ክብር አይቶልሻል። እግዚአብሔር ክብር አይቶላችኋል። እግዚአብሔር አሜን በሉ። አትነዱ በራሳችሁ ግቡ በእግዚአብሔር። መጽሐፍ ቅዱስ ላይ ደግሞ እንዲህ ይላል፣ ወደ ቤት ግቡ፣ ቤታችሁ በራሳችሁ ላይ ዝጉ። መከራው እስከሚያልፍ ድረስ፣ ጨለማው እስከሚያልፍ ድረስ እግዚአብሔር የሚያስገባው ዘመን አለ። ያ ዘመንም ክብር ጋር ነው፣ ከክብር ጋር ነው። ወደ ጓዳ በገባይ ዘመን ክብር አለ። እግዚአብሔር መስመር ውስጥ ስትገባ እየከበድክ ትሄዳለህ፣ እየከበድክ ትሄዳለህ፣ ከፍ እያልክ ትሄዳለህ። ይሄ ከገባ አንድ ሰው የሆነ ጥንስ ጠንሶ ይሄዳል። አንድ ሰው የክብር ጥንስ ጠንሶ ይሄዳል። የሚወለድ ጥንስ ጠንሶ ይሄዳል። ሃሌሉያ። አያችሁ አባቱ እንኳን ሮቤልን ወላዋይ ነህ፣ ብኩርና ላንተ አይገባም፣ እንደ ውሃ ትዋልላለህ። ወላዋይ የሚዋልል አማኝ ምን ይባረካል? ለእግዚአብሔር ካልተጨበጥ፣ ለቤተሰብ ካልተጨበጥክ ምን ይባረካል እግዚአብሔር? አንተ አባቱ እኮ በቃ ላንተ ምንም አይገባም። ልጄ ነህ፣ የልጅነቴ ልጄ ነህ፣ የመጀመሪያ ልጄ ነህ፣ ብኩርና ግን ላንተ አይገባም። ቆሜ ተግተህ፣ ቆሜ ሰርተህ፣ ቆሜ ጸልየህ፣ ቆሜ ጾሜ፣ ቆሜ ታስህ፣ ቆሜ እንደ እግዚአብሔር ቃል ተመላለሰህ እግዚአብሔር ከፍ ያደርጋል። እግዚአብሔር ያለ ልክ ከፍ ያደርጋል። እግዚአብሔር ያለ ልክ ያከብርሃል። እግዚአብሔር ያለ ልክ ይጎበኝሃል። እግዚአብሔር ያለ ልክ አንተን በሰዎች ፊተኛ አድርጎ ያቆምሃል። እግዚአብሔር ያለ ልክ መብራት አድርጎ በምድርቱ ላይ ያበራል። ዝም አይደሉም ሰዎች መጡና አንተ የእስራኤል መብራት ነው ያሉ ዳዊትን። ብርሃናችን አንተ ነው፣ ምናየው ባንተ ነው፣ ምንወጣው ባንተ ነው፣ ምንገባው ባንተ ነው። መብራታችን ስለ መሞት የለብህም። ጦር ሜዳ አሁን አትውጣ፣ አርጅተሃል። አየህ ትላንት ተዋግቷል፣ ለእስራኤል ድል ሰጥቷል። ተዋግቷል፣ እስራኤልን 40 ዓመታት አሳርፏል። ተዋግቷል፣ እስራኤል እንደ ሀገር ሆና እንድትቆም አድርጓል። ቃል የሌለ ሰው ሰይጣንን ማሸነፍ አይችልም። ቃል የሌለ ሰው ከሳሽን መርታት አይችልም። ቃል የሌለ ሰው እሱ የለውጥ ሰው አይደለም፣ የለውጥ ሰው አይደለም። ስለዚህ ክብር አለ፣ አዎ አለ። ለመክበር ግን መሞት አለብሽ። መሞት እግዚአብሔር ከነገድ ከቋንቋ ከዘር ምን አደረገ? ዋጀ ይላል። ስለዚህ አንዱን ለአንዱ ይሰጣል። ለኤልያስ ኤልሳ ሰጠ፣ ለኤልሳ ግያዝን ሰጠ። ግያዝ ተጨንቆ ከኤልሳ ፊት ጠፋ፣ ተመቶ ጠፋ፣ በለም ተመቶ ጠፋ። የዛ ዘመን የሚታይ ለምጥ አለ። በአሁኑ ዘመን ግን የማይታይ ለምጥ፣ ቤቱን የመታ ኑሮን የመታ ኪዳኑን የመታ ዘመኑን የመታ ለምጥ አለ። ኤልያስ ግን ምን ሰጠ? ክብር ሰጠ፣ መኮናጠፊያ ሰጠ፣ የሚበጣ 16 ታምራት እንዲሰራ ሰጠ። ስለታዘዘ፣ ስለሰማ፣ ስለተማረ ከእግሩ ስር ሆኖ ቁጭ ብሎ ለማለት ራሱ ኤልሳ ኤልያስ ምንም ዘሩም አይታወቅም። ቱስማዊው ኤልያስ ነው የሚባለው። ዘር ለማይታወቀው ሰው ኢንቨስተር አንዱ መጥቶ ራሱ ሰጠ። ሲሰጥ አስተማረ። እየሰጠ 47 ዓመታት ያክል በእጅ ላይ ውሃ እየጨመረ የኤልያስን እያገለገለ እግዚአብሔርን አይደለም እኮ ያገለገለ። ከ47 ዓመት በኋላ ነው እግዚአብሔርን ያገለግለው። እስከ 47 ዓመት ሙሉ ኤልያስን ነው ያገለግለው። ኤልሳ ከኔ ጋር ናችሁ? አሁን ግን ሰውን አገልግሉ እያልኳችሁ አይደለም። ይሄ አዲስ ኪዳን ዘመን ነው። ክብር ለመፈለግ፣ ክብር ለመልበስ፣ ክብር ለመውረስ፣ ከክብር ጋር ለመውጣት መሞት አለብህ፣ መማር አለብህ፣ መስራት አለብህ፣ መታዘዝ አለብህ፣ መቃኘት አለብህ፣ ውበት መልክ መያዝ አለብህ፣ ኢየሱስን ማንነት መልበስ አለብህ። ኢየሱስ ጌታ ነው። አልገራችሁ ክብር ከፈለግ ከዛሬ ጀምሮ ቤቴ ላይ የሚገባው ክብር ሃሌሉያ ለየት ያለ ይሆናል። ለየት ያለ ይሆናል። ምን ያደርጋል ታውቃላችሁ? ሰማያዊ አካል ካለ ምድራዊ አካል አለ ይላል።
ነገር ግን የሰማያዊ አካል ክብር ልዩ ነው። የምድራዊ አካል ክብር ምንድነው? ልዩ ነው። ስለዚህ የሰማያዊ አካል ክብር ምድራዊ ክብርን ማምጣት አቅም አለው። ኢየሱስ ክርስቶስን እንዲህ አለ፣ ዕለት ዕለት የሚያስፈልጋችሁን ነገር ምን አደርጋለሁ አለ? እሰጣችኋለሁ። ወይ ዕለታዊ ነገሮችን ጠይቁ አለ። ግን አንተ አስቀድመ የሰማዩን ጽድቁን መንግሥት ከፈለግ አንተ ከቤት ያለፈ ከምግብ ያለፈ ከልብስ ያለፈ እንደ አብርሃም የሆነ ታላቅ በረከት ይከተላል። እስቲ አሁንም አሜን በሉ። አጋንንቶች ይሰበሩ፣ ከላችሁ ላይ ይቅለጡ፣ ከመንፈሳችሁ ላይ ይትነኑ፣ ከልባችሁ ላይ ደቆተኖ ይውጡ፣ አይምሮአችሁን ለቆ ይሄዱ። እዚህ አንተ የምድር ክብር ለማግኘት መጀመሪያ በጣም እዚህ ጋር ትልቅ አንድ ቃል ተናግሯል። ሰው መጀመሪያ ምንድነው ያለው? ምድራዊ ነገር አለ። እውነት ነው ውሸት ነው? ማንም እንደተወለደ ጌታን ያውቃል። ሃሌሉያ! ኢየሱስ ጌታ ነው። ግን የሰማያዊውን ክብር ለመልበስ ሰው መጀመሪያ ምድራዊ ክብር ስጋ ነው የሚለብሰው። ስጋው ግን ጌታ ኢየሱስን ሲቀበል የመንፈስ ቅዱስ ማንነት በውስጥ ስታተም መንፈስ ቅዱስ አንተን ወደ እግዚአብሔር ያቀርባል። ሃሌሉያ! የዛኔ ስጋ ውስጥ ያሉ ሾኮች፣ ስጋ ውስጥ ያሉ ጫካዎች፣ ስጋ ውስጥ ያሉ ዱሮች፣ ስጋ ውስጥ ያሉ ምስጥና አይጦች፣ ነቀሶች፣ ስጋ ውስጥ ተሰግስጎ ያሉ ብዙ መርዞች አሉ። መንፈስ ቅዱስ ያን ካንተ ማራገፍ ይጀምራል። ዱር ነን እኛ። አንድ ሰው አንድ ጫካ ነው። አንተ የእግዚአብሔር ከተማ እስከምትሆን ድረስ መታረስ አለበት። ካንተ ላይ ጫካው መመንጠር አለበት። ጫካው ሲመነጠር ካንተ ላይ መራገፍ የሚገባው ይራገፋል። ዛሬ በከብዳችሁ ይሄ ወደ ውስጣችሁ ይላል። ይሄ ሲያልፍ ትፈወሳለህ፣ ትፈወሻለሽ፣ እንፈወሳለን። ሲያንደ ኢየሱስ በሉት፣ ደግማችሁ ኢየሱስ በሉት። ስለዚህ ምድራዊ አካል አለ ላይ ደግሞ አንድ ይናገርና እግዚአብሔር ግን እንደወደደን አካል ይሰጠዋል፣ ከዘሮቹም ለእያንዳንዱ የገዛ አካሉ ምን ያደርጋል? ይሰጣል ይላል። ከምኖቹ ከዘሮቹ ለእያንዳንዱ የገዛ አካሉን ይሰጣል ይላል። አሁን ለምን ዘሮቹ ነው ላይ የሚናገረው? ይሄ ስንዴው ይላል። የሚዘራው ስንዴ ቢሆን ከሌላው አይነት አንዱ ቢሆን ቅንጣት ብቻ ነው እንጂ የሚዘራው የሚሆን አካል አይደለም ይላል። ነገር ግን እንደወደደ አካልን ይሰጠዋል፣ ከዘሮቹም ለእያንዳንዱ የገዛ አካልን ይሰጠዋል። ለስንዴም አካል ይሰጣል፣ ለአንተም አካል ይሰጣል። ሃሌሉያ! አንተ ፈሽተ የምትበላው እኔ ፈጭቼ የምበላው ለስንዴም የራሱ አካል ከኔ ጋር ናቸው። ቃል ትንሽ ቢከብድም አትፍሩ። ዘፍጥረት ምዕራፍ 1 ከቁጥር 1 ላይ እግዚአብሔር ምድር ዘርን የሚሰጥ ሳርና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታበቅል አለ፣ እንዲሁም ሆነ ይላል። ዘፍጥረት 1:11 ላይ እግዚአብሔር ምድር ዘርን የምታደርግ የሚሰጥ ሳርንና ቡቃያን በምድር ላይ እንደ ወገኑ ዘሩ ያለበትን ፍሬ የሚያፈራ ዛፍን ታበቅላል፣ እንዲሁም ሆነ። ዘር የሚያበቅለው ዛፍ ደግሞ ሰው እንዲበላ እግዚአብሔር ለማን ሰጠ? ለሰው ሰጠ። እንግዲያውስ በምድር ላይ እያንዳንዱ ዘሮች እየበዙ ያሉ ዘሮች የእግዚአብሔር መልክ ያለባቸው ስለሆኑ እየበላን ያለነው ያ የኢየሱስን መልክ ለመልበስ ነን፣ ለመሞት አይደለም። በስብሰን ስንነሳ የኢየሱስን አካል እንለብሳለን፣ የትንሣኤን አካል። ይሄ ቃል ሊከብዳችሁ ይችላል። እንዴት እንደሆነ ካላችሁ እግዚአብሔር ምንድን ነው ያለው? ዘፍጥረት ላይ አንብቡ። ወረድ ብሎ ስለ ቡቃያ ይናገራል። ብሉ ብሎ ለሰው ልጆች ሐመልማሉ ሰጠ ይላል። የእያንዳንዱ የዘሩ መነሻ እግዚአብሔር ኢየሱስ ክርስቶስን አሁን እኛ ኢየሱስ ክርስቶስ እንኳችሁ ይህን ብሉ አለ። ይሄ ምን ነው አለ? ስጋዬ ነው። ስለ ብዙዎች ምን የሚሆን የሚታረድ ስጋዬ ነው አለ። እንኳችሁ ደግሞ ይህን ምን አድርጉ አለ? ጠጡ አለ። ይሄ ስለ ብዙዎች የሚፈስ የአዲስ ኪዳን ምን ነው አለ? ደሜ ነው። ስለዚህ ለምንድን ነው ያለው? በራሱ መልክ ለመቀየር ነው። አንተ የክርስቶስን መልክ ለመቀየር ራስን ካዘጋጀ በምትበላው በስንዴ መማር ትችላለህ። በምትበዩ በጠብ መመልከት ትችላለህ። በምትበላው በበቆሎ መመልከት ትችላለህ። የምትበላው ሁሉ ተዘርቶ ሞቶ በስብሶ ብዙ ፍሬ አፍርቶ ላንተ እየተረፈ ሌላ ዘር እየተዘራ ይቀጥላል። ሃሌሉያ! ክብር ለማን ይሁን? ስለዚህ አንተ እየሞትክ ብዙ ህዝብ ባንተ አለ።
እየሞትሽ ብዙ ሰራዊት ባንቺ ላይ አለ። እየሞታችሁ ታላቅ ሕዝብ በእናንተ ላይ አለ። ስትሞቱ ነው። ይሄ ማለት ወይም ተሰቅለን ሞት አይደለም። በዓለማዊ ነገር፣ በስጋዊ ነገር፣ በምድራዊ ነገር ላይ ምን መሆን አለባችሁ? መሞት አለባችሁ። የዛኔ እናንተ የምትሸከሙትና የምትለብሱት ሰማያዊ ልብስ ነው። ሃሌሉያ! ሰማያዊ ክብር ነው። በጣም መጽሐፍ ቅዱስ ላይ አዲሱ መደበኛ ትርጉም ሐዋርያት ሥራ ምዕራፍ 2 ላይ ወረድ ብሎ ሲናገር ኃይልን እስክትለብሱ ይላል። አዲሱ መደበኛው ትርጉም ደግሞ ኃይልን ምን ታደርጉ ይላል? እስክትቀበሉ ይላል። መቀበልና መልበስ ይለያል። ስለዚህ እናንተ ኃይልን ስትለብሱ በዓለም ዳርቻ በሳማሪያ በይሁዳ ምኖቼ ትሆናላችሁ። ምን ስትሆኑ? ስትለብሱ። ኃይል መልበስ አለብን። የሚያራምድ ኃይል፣ የሚያስቀጣ የማይገልበት ኃይል፣ አንተ ገዳውን ገለህ ማለፍ የምችልበትን ኃይል መልበስ አለብን። ያን ኃይል ለመልበስ ኢየሩሳሌም ላይ ተቀመጣለ። በአንድ ልብ ሆኖ በአንድ መንፈስ ነው። በአንድነት ማዕድ ይቆርሳሉ፣ በአንድነት ይጸልያሉ፣ በአንድነት ይተጋሉ። ሃሌሉያ! ሲያንተ ሃሌሉያ በሉ። ተገለ ሃሌሉያ በሉ። ዛሬ በኢየሱስ ስም ከላችሁ ላይ ይራቀም። ኃይል ለመልበስ አንድነት ያስፈልጋል። ኃይል ለመልበስ አንድነት ትጋት ያስፈልጋል። ኃይል ለመልበስ በአንድነት አንድ ማዕድ መቋደስ ያስፈልጋል። ኃይል እንኳን ለመልበስ ይሄ ኃይል ክብር ነው። ኢየሱስ ማን ነው? ሌላ ልንገራችሁ። ኢየሱስ ክርስቶስ ከመምጣቱ በፊት በምሳሌ መጽሐፍ ምዕራፍ 31 ላይ ሲናገር ልባምን ሴት ማን ያገኛታል? ለባሏ ዘውድ ናት። እሷ ሌት ቀን ትሰራለች፣ ለክረምት ምን እንደሚያስፈልግ ታውቃለች። እሷ እጆቿን ወደ አመድማለው ትዘርጋለች፣ መብራቷ ሌሊት ላይ አይጠፋም ይላል። መብራቷ በምን ላይ አይጠፋም? በሌሊት ላይ አይጠፋም። ለሰራተኞች ለባሏ የሚያስፈልገውን ታውቃለች። ባሏ በአደባባዮቹ ላይ በሰዎች መካከል የክብር ልብስ ለብሶ ይታያል። አዲስ ኪዳን ላይ መጣና ኢየሱስ ጌታ ነው። አሜን ሃሌሉያ። በተራራ ያለች ከተማ ምን አትሆን ማለት አትሰወድ ማለት። ማንም ሰው መብራቱን አብርቶ በእንቢቁ ላይ ምን ያደርግ ማለት አያስቀምጥ ማለት፣ ወይም ከጠረጴዛው በታች ላይ ሆነ አይደብቅም። መብራቱ ራሱ ምን ይሆናል? አንተ ክብር ትፈልጋለህ? በኢየሱስ ክርስቶስ ስም እግዚአብሔር ትኩስ ያደርጋል። እግዚአብሔር ብርቱ ያደርጋል። እግዚአብሔር ሰራተኛ ያደርጋል። እግዚአብሔር እየሞትክ ለብዙዎች ፍሬ የምታፈራ ሰው ያደርጋል።